ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ ፈልጋችሁ ነገር ግን የሚጠበቅባችሁ ነገር ካላወቃችሁ ይሄ ቪዲዮ ለእናንተ ነው። ታዲያ በዚህ ቪዲዮ አንድ እቃ ከአሊኤክስፕረስ ላይ ኦርደር ከማድረጋችሁ በፊት ማየት ያለባችሁ መሰረታዊ ነገሮችን እናነሳለን። እንዲሁም ደግሞ አንድ እቃ አብረን መርጠን ኦርደር እያደረግን ነው ሙሉ ፕሮሰሱን አሳያችኋለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ቻናል እናሳድገው። እንግዲህ ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ የሚጠበቅባችሁ 3 ነገሮች አሉ። ከነዛ ውስጥም አንዱ ፔመንት ሜተድ ነው። እንግዲህ አሊኤክስፕረስ ከዛሬ ድረስ የኢትዮጵያን ብር እየተቀበለ አይደለም። ስለዚህ ፔመንት ሜተድ የምትፈጽሙበት አንድ ማስተር ካርድ ወይ ደግሞ ቪዛም ሊሆን ይችላል፣ ፔፓልም ሊሆን ይችላል። እሱን መጠቀም አለባችሁ። ሁለተኛ ደግሞ ዩኤስዲቲ ነው። እንግዲህ እስከዛሬ ድረስ የኢትዮጵያን ብር እየተቀበለ ስላልሆነ ምን ከፍለው በዩኤስዲቲ ወይ ደግሞ በዶላር ስለሆነ የዶላርም እዛ ፔመንታችሁ ላይ ወይ ደግሞ ማስተር ካርዳችሁ ላይ ሊኖራችሁ ይገባል። ሶስተኛ ደግሞ ሺፒንግ አድሬስ ነው ወይ ደግሞ እናንተ ባላችሁበት አድሬስ እንዲመጣላችሁ ትክክለኛ አድሬስ ማሙላት አለባችሁ። ስለዚህ ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ የሚጠበቅባቸው ነገሮች እነዚህ ናቸው። ታዲያ አሁን አንድ እቃ አብረን መርጠን እናዛለን። እንዲሁም ደግሞ ምኑን ማየት እንዳለባችሁ ስታዙ አሳያችኋለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ቻናል እናሳድገው። ፕረስ ቆይታችን እንደቀጠለ ነው። አሁን ደግሞ ሺፒንግ አድሬሳችሁን እንዴት አድርጋችሁ በትክክለኛ መንገድ ማሙላት እንደምትችሉ ነው ማሳያችሁ። እንግዲህ ሰብስክራይብ ማድረግ እንዳይረሳ ጋይስ። በተከታታይ አሊኤክስፕረስ ዙሪያ ላይ ቪዲዮ እየሰራው ስለሆነ ከዚህ በፊት ይህን ቪዲዮ ያላያችሁ ወይ ደግሞ አሊኤክስፕረስ ለናንተ አዲስ ከሆነና እቃ ማዘዝ የምትፈልጉ ሰዎች ካላችሁ ፓርት 1 የሚለው ወይ ደግሞ ከዚህ በፊት የለቀቁት ቪዲዮ አለ። እዚህ ከታች ሊንኩን አስቀምጥላችኋለሁ። እዛ ላይ ገብታችሁ እቃ እንዴት አድርጋችሁ ሙላት እንደምትችሉ ማዘዝ እንደምትችሉ ምኑን ማየት እንዳለባችሁ ነው ያሳይቻለሁና ያንን ቪዲዮ ሪፈር አድርጋችኋለሁ። እሱን እዩት። እንግዲህ ሺፒንግ አድሬስ ነው የዛሬ ቪዲዮአችን። ሺፒንግ አድሬስ እንዴት አድርጋችሁ በትክክል መሙላት እንደምትችሉ ነው ማሳያችሁ። እንዲሁም ደግሞ ኦርደር አድርጋችሁ ወይ ደግሞ ሳይን አፕ አድርጋችሁ የማታውቁ ከሆነ እዚህ ጋር ሬጂስተር ምለውን ትነካላችሁ። እኔ ለምሳሌ ይሄንን ለመጠቀም ፈልጋለሁና ሳይን ኢን አድርገዋለሁ። ከዛ በኋላ ፓስኪ ተጠቀም ይለኛል። ወይ ደግሞ እስቲ ለምሳሌ አንዱን ኢሜል የምመርጥና ሳይን ኢን አድርገዋለሁ። ወይ ደግሞ ከዚህ በፊት አካውንት እዚህ ላይ ስለነበረኝ ምንም የሚያስቸግረኝ ነገር አይኖርም። ሳይን ኢን አውቶማቲካሊ ያደርግልኛል። ያውን ሰክሰስፉሊ ሳይን ኢን ብሎኛል። ሶ ሪፍሬሽ እስከሚያደርግ ድረስ ጠብቃለሁ። ሶ ሺፒንግ አድሬስ እንዴት አድርጋችሁ መሙላት እንደምትችሉ ነው ማሳያችሁ። ከዚህ በፊት ሳይን ኢን አድርጋችሁ ከሆነ ከአሊኤክስፕረስ አፕሊኬሽን ላይ በዚህ መንገድ ነው ከቆይታ በኋላ መጣችሁ አካውንታችሁ ላይ ሳይን ኢን የምታደርጉት ወይ ደግሞ ሎጊን የምታደርጉት። አሁን ሰክሰስፉሊ አስቀምጦልኛል ማለት ነው። ሶ ይሄ ይመስላል ማለት ነው ቦርዱ። ስለዚህ እዚህ ጋር የምታዩትን ሴቲንግ ትነካላችሁ። ከዛ በኋላ እዚህ ውስጥ ፕሮፋይል ኤቭሪቲንግ እዚህ ውስጥ አለ። ሺፒንግ፣ ካረንሲ፣ ላንጉዌጅ፣ ጀነራል ሴቲንግ የሚል አለ። ስለዚህ እኛ ሺፒንግ አድሬስ የሚለውን ትነካላችሁ። ሁለተኛ ላይ ያለውን እዚህ ጋር ነው በትክክለኛው መንገድ መሙላት ያለባችሁ። ሶ እኔ ከዚህ በፊት እየተጠቀመው የነበርኩት ኢሜል ወይ ደግሞ አድሬስ አለኝ። ሶ እናንተ ለማሳየት ያክል አዲስ አድሬስ ያስገባለሁ ማለት ነው። ሶ ኮንታክት ኢንፎርሜሽን ይለኛል። እዚህ ጋር ኔም ነው እያለኝ ያለው። እዚህ ጋር ሌታ ላለው እዚህ ጋር የኔን ስልክ ቁጥር አስገባለሁ። እዚህ ጋር 099999 እንደዚህ ለማሳየት ያክል ስለሆነ ሃውስ አድሬስ ይለኛል። ወይ ደግሞ ስትሬት አድሬሳችሁ አዲስ አበባ ውስጥ የት አካባቢ ነው ያላችሁት። አዲስ አበባ ከሆናችሁ ከአዲስ አበባ ውስጥ የት አካባቢ ነው ያላችሁ የሚለውን ይገልጻላችኋል። ይሄኛው ደግሞ ሲት ዩኒት ምናምን የሚለው ደግሞ ኦፕሽናል ባትሞሉት ራሱ ስቴት ይላል። አዲስ አበባ ካላችሁ አዲስ አበባ የሚለውን ትነካላችሁ። አዲስ አበባ። ሲቲ የሚለው ደግሞ ኢትዮጵያ ብትሉ ወይ ደግሞ ኦሮሚያ ብትሉ ኦኬ ችግር የለውም። ዚፕ ኮድ ደግሞ እናንተ አካባቢ ያለውን የፖስታል ነምበራችሁን ነው ማስገባት ያለባችሁ። እዚህ ጋር እንዳትሳሰቱ። ካላችሁ ቻትጂፒቲ መጠየቅ ትችላላችሁ። ከኢትዮጵያ ፖስታል ነምበር ኤቭሪ ካላችሁበት አድራሻ አስገብታችሁ መጠየቅ ትችላላችሁ። ካልፈለጋችሁ ቴሌግራም ቻናል ላይ አስቀምጥላችኋለሁ። እዚህ ጋር ዚፕ ኮድ አጠቃላይ የኢትዮጵያ ዚፕ ኮድ 1000 ስለሆነ እዚህ ጋር ትሞሉትና ይህንን አሁን የሞላችሁትን ኢንፎርሜሽን ለሌላም ጊዜ ሳትሞሉ መጠቀም ከፈለጋችሁ እዚህ ጋር ሴት ዲፎልት ሺፒንግ አድሬስ የሚለውን ትነካላችሁ። ካልፈለጋችሁ ደግሞ ትሰዋላችሁ። ሶ በዚህ መንገድ ሺፒንግ አድሬስ ከሞላችሁ በኋላ ሴቭ የሚለውን ትነካላችሁ። እኔ እዚህ ጋር ያልሞላሁት ነገር ቢኖር አዲስ አበባ ብዬ ልድገመውና ይሄኛውም ግዴታ ሆነ መሰለኝ። ኦሮሚያ እስቲ ኦሮሚያ ብዬ ሞላለሁ። ሶ ሞላሁት ማለት ነው። እና በዚህ መልኩ ነው ከአሊኤክስፕረስ ላይ እቃ ሺፒንግ አድሬስ መሙላት የምትችሉት። እኔ ከዚህ በፊት ስላለኝ እሱን መጠቀም አፈልጋለሁ። ሶ ካረንሲ የሚለው ደግሞ እቃው ላይ በምን ገንዘብ ነው እንዲያሳያችሁ የምትፈልጉት፣ በኢትዮጵያ ብር ነው ወይ ዶላር ነው ወይ ደግሞ በአረቢያን ካረንሲ ነው የሚለውን ነገር እዚህ ጋር ነው መሙላት ያለባችሁና አሁን ስለቀየርኩት ነው ያወጣኝ ማለት ነው። ሶ በኢትዮጵያን ብር ስለምፈልግ እኔ ኢትዮጵያ ውስጥ ስላለው ሶ አሁን
ወደ ቦታ መለሰልኝ ማለት ነው። በኢትዮጵያ ብር ነው። አሁን ለምሳሌ እቺኝ አሁን በዶላር ሪንጓን አሁን በዶላር ነው እያሳያለሁ። ግን ሪፍሬሽ ካደረገ በኋላ አሁን 162 ብር በኢትዮጵያ ማለት ነው። ሶ እቃውን ቀይሮታል እና በኢትዮጵያ ብር ቀየረልኝ ማለት ነው። በዚህ መልኩ አሊኤክስፕረስ ላይ ሺፒንግ አድሬሳችሁን በትክክል መሙላት ትችላላችሁ። በሌላ ቪዲዮ ደግሞ እንዴት አድርጋችሁ ኮይን ተጠቅማችሁ በቅናሽ ማዘዝ እንደምትችሉ ነው ማሳያችሁ። ሰብስክራይብ እያደረጋችሁ ሼር፣ ላይክ እያደረጋችሁ እንግዲህ ከአሊኤክስፕረስ ላይ እቃ ስታዙ በዚህ መንገድ ነው ማዘዝ ያለባችሁ። ስለዚህ ከአሊኤክስፕረስ ላይ እቃ የምናዝበት መንገድ ይሄን ይመስላል። ያልገባችሁ ነገር ካለ ኮመንት ላይ አስቀምጡልኝ። በቀጣይ ደግሞ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ አስቀምጡልኝ። ይሄን ቻናል ደግሞ ሰብስክራይብ እያደረግነው እያሳደግነው እንሂድ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።